የሮናልዶ ጋብቻ ባለፈው ሳምንት ላይ በትውልድ ከተማው ላይ እንግዲህ በቃ ትዳር ሊመሰርተው እዚህኛው ቤተክርስቲያን ነው ብለው 2000 የሚጠጉ የእሱ አድናቂዎች የአካባቢው ነዋሪዎች ሄዱ። ግን ብቅ ሲሉ ያው ተጋቢዎቹ ሌሎች ሰዎች ነበሩ፣ ሌሎች ጥንዶች ነበሩ። ተጨናንቆ ነበር ቤተክርስቲያኗ እና ዛሬ ይፋ በሆነ መረጃ ደግሞ ትዳሩን ፈጽሟል። የፈጸመው ግን እዛለት ሳይሆን በዚህ ሳምንት መጀመሪያ አካባቢ ላይ ነው ትዳሩን የፈጸመው። ትዳሩን ሲፈጽም ደግሞ የቤተሰቡ አካላቶች አለማወቃቸው ነው እንግዲህ በጣም አስደንጋጭ ያደረገው። እናቱ አያውቁም፣ ወይም ደግሞ ትዳሩን ሊፈጽም 30 ሰከንድ ሲቀረው ነው ደውሎ የተናገረው። 30 ሰከንድ ስበዋል ሊፈርም ቆይ ብሎ አይነት ነገር ማለት ነው። ለእህቶቹም የሉም። 4 ሰዎች ብቻ ነው የተገኙት። ከአዋቂ ልጆቹ አሉ፣ ከአዋቂዎች ግን የተገኙት 4 ሰዎች ብቻ ናቸው። እና ይሄ ለምንድን ነው የሆነው በሚል የሚዲያ ትኩረት ስቧል። ከቤተሰቡ ጋር እንግዲህ በተለይ በእናትና በሚስቱ ከዛሬ ጀምሮ ሚስቱ እያልኩ የሚጠራው ፍቅረኛው ከዚህ ቀደም እጮኛው ፍቅረኛው ነበረና ከጆርጂና ሮድሪጌዝ ጋር ያለው ነገር ችግር አለው ያስብላል። ምክንያቱም አንዳንድ ጊዜ ጨዋታዎች ላይ በሚደረጉ ጨዋታዎች ላይ ለመመልከት ወደ ስቴዲየም ሲሄዱ እናትና እህት አንድ ላይ ይቀመጣሉ። ጆርጂና ደግሞ ከጓደኞቿ ጋር ወይ ከልጆቿ ጋር ሌላ ቦታ የምትቀመጠው አንድ ስታዲየም ውስጥ ማለት ነው። ይሄ የመለያየት ምልክት አይደለም ወይ ይላሉ። ዋነኛ መነሻ ነው ተብሎ የሚገመተው እንግዲህ በስፔን በነበረው ቆይታ ዛኔ እሷ የእሳቸው ፎቶ በፊት ቤቱ የሮናልዶ ቤት ውስጥ ነበረ። እዛ ቦታ ላይ የእሳቸውን ፎቶ አንስታ የራሷን ስለማድረጓ ነው የሚነገረው። ያ ደግሞ በጣም ትልቅ ብስጭት እንደፈጠረባቸው ልጄን እንግዲህ ተቆጣጥረዋለች የሚል አይነት ነገር በእናት አእምሮ ውስጥ እንደተፈጠረ ይነገራል። ዞሮ ያ ነው ወይስ ሌላ ነው ምክንያቱ አይታወቅም። እንዴት ግን እናት በህይወት እያሉ በልጃቸው ሰርግ ላይ አልተገኙም የሚለው ነገር ከጀርባ ብዙ ነገሮች መኖራቸው ግልጽ ነው። እናት አባት በህይወት ኖረው አለመገኘታቸው ከባድ መሰለኝ። ዞሮ ይሄ ነገር እውን ሆኗል። እህቶቹም አልተገኙም። የእሷ እህት ግን ተገኝታለች። የተገኙት 4 ሰዎች ናቸው እንዳልኩ። ኢቫና የጆርጂና እህት ናት። ሚጊልና ፓይሻው የሚባሉ 2 የቅርብ ጓደኞቹ፣ በተለይ አንደኛው አብሮት ስፖርቲንግ ሊዝበን በነበረ ጊዜ ከታዳጊነቱ ጀምሮ አብረው የነበሩ ናቸው። የሱ ጓደኛ ነው ሚጌል ፓይሻው የተለያየ ተዋርኳቸው ሰው እና ይሄ ተገኝቷል። ሌሎቹ 2 ሰዎች ባልና ሚስት ናቸው። ሆሴ ሮድሪጌዝ እና ሳንጌል ይባላሉ። እነዚህ በስፔን ውስጥ ጌጣጌጥ ሻጮች ናቸው፣ ባለትዳር ናቸው። እነሱ እንዲገኙ ተደርጓል። ሌሎቹ ያው ልጆቹ ናቸው። ጋብቻውም የተፈጸመው በፖርቹጋል ነው። በፖርቹጋል በ30 ሚሊዮን ፓውንድ አካባቢ የገዛው መኖሪያ ቤት አለው። በሊዝበን አካባቢ ነው። ካስካይስ ይባላል። በ30 ሚሊዮን ፓውንድ አካባቢ በገዛው መኖሪያ ቤት አፈራራሚዋ ደግሞ ያው እዛ ሆቴል ቦታው ቤት ውስጥ እንዲገኙ ተደርገው ተጉዘው መጥተው አንዲት የመንግስት አፈራራሚ መጥተው አፈራርመዋል እና ጋብቻቸውን ጨርሰው እሱ በነጋታው ወደ ሳዑዲ ተመልሷል። ወደ ጨዋታው እንግዲህ ወደ እግር ኳሱ ተመልሶ ሁሉም ነገር አጠናቋል ማለት ነው። የፖርቹጋል ሚዲያዎች በዚህ የመጣ ብዙ ነገር እያሉ ነው። በተለይ አንዲት ጋዜጠኛ ይሄ የሚያሳየው በቤተሰብ ውስጥ ያለውን ክፍተት ነው ብላለች። ሲነገሩ የነበሩ ነገሮች እውነት መሆናቸው የሚያሳይ ነው። በቀጣይም ቢሆን ብዙ ነገር መስቀልቅል አንዳንድ ነገሮች ሊኖሩ እንደሚችሉ በቤተሰቡና በሱ አጠቃላይ በሚስቱ መካከል ሊሆን ይችላል የሚል ነገር አለ። ግን እናትና እህት ላይክ አድርገዋል። ፎቶ ፖስት ካደረገ በኋላ የልብ ቅርጽ ያላትን ምልክት ሰጥተዋል። ወደነዋል፣ እንኳን ደስ አለህ ይመስላል። ይሄን ይመስላል በክርስቲያኖ ሮናልዶ አካባቢ ያለው ነገር። ከ10 ዓመት በኋላ አንድ ላይ ከነበሩ በኋላ ያው ባለፈው ዓመት ላይ ቀለበት ማሰሩ ይታወቃል። በይፋ ደግሞ ዘንድሮ ጋብቻውን
ይፋ አድርጓል። ፋይሉን ዘግቶታል። መጠሪያ ስም ግን ሁለቱም በራሳቸው እንዲሆን በዛ ተስማምተዋል። አሁን ጆርጂና ሮናልዶ አትባልም፣ ጆርጂና ሮድሪጌዝ ነው። እሱም በአባቱ ስም እሷም በአባቷ ስም ለመጠራት መስማማታቸው ነው የተነገረው። ከዚህ ቀደም ግን ያለው ነገር ታውቃለህ በነበረው ልማድ ሴቷ ማለት ነው። የሴቷ ስም እንዳይቀየር ተስማምተዋል ማለት ነው። ይሄም ፍላጎት አለ። በሀብት ጉዳይ ላይ ደግሞ ያው ከዚህ ቀደም እስካሁን በነበረው የግል እንደነበረ ነገር ከዚህ በኋላ የሚፈራው ነገር ላይ የጋራ እንደሚሆን ነገር ከሚፈራው ላይ ታገኛለሽ። የለፋውበትን ግን ታገኛለሽ። አይታወቅም እኮ አስመረው ነው። ይሄ ነገሮች እንደተካተተበት ተነግሯል። ፍጻሜውን አግኝቷል ማለት ነው። ግን ብዙ የሚመዛቸው ገመዶች መኖሩ ግልጽ አይመስልም። ክር ልንለው እንችላለን። የሚመዘዙ ነገሮች አሉ። ለምሳሌ በእኛ በሀገራችን ልማድ ወይም አሰራር ሊሆን ኖሮ አስበው ሙሽራውን እና ሰርግ ላይ አለመጋበዝ፣ ሴቶች ሰርግ ላይ አለመጋበዝ ቤተሰብ ነው የሚበጠብጠው አይደል እንዴ? ከባድ ነው። ማን ይጠራ ማን አይጠራ ያው የሚቀነሱ ሰዎች ሊኖሩ ይችላሉ። ግን ቤተሰብ በፍጹም አይቀነስም። ግን ያው በእነሱም ቢሆን እነሱም የሆነ ማህበራዊ ህይወት ስላላቸው ጠንካራ ማህበራዊ ስለሚኖራቸው ያው እናት እዚህ ደረጃ ስላደረስ ምናልባት ወይ ከጋብቻው ጋር በተገናኘ ደስተኛ ያለመሆን ነገር ካለ ወይም ደግሞ በጆርጂና በኩል እሱ አይገኝብኝ የሚል ፍላጎት ካለ ማለት ነው። ብቻ መዘዙ ብዙ ነው።